ክብራትና ክብራን አደይና አቦይና ሁላችሁም እንኳን በደህና መጣችሁ። ስሜ ታማኝ በየነ ወይም ደግሞ ወደ አቦይ በየነ እባላለሁ። አይ ሆፕ የተራረፈ አማርኛ ይኖራችኋል ብዬ አስባለሁ። ትሰሙኛላችሁ ብዬ እንደምታውቁት ዛሬ የመጣሁት የእኛን የምስራቅ አፍሪካንም ሆነ የኤርትራና የኢትዮጵያን ፖለቲካ ታውቁታላችሁ። ቶክሲክ ነው በጣም። በረከት ግን ያደግኩበት ነፍስ ያወቅኩበት ዘፈንን ያጣጣምኩበት ታላቅ ሰው ስለሆነ ሀዘኔን ለማክበር ነው የመጣሁት እና በመምጣቴ በጣም ደስ ብሎኛል። በረከት መንግስትአብ ገና ከልጅነቴ ከሂሩት በቀለ ቀጥሎ ምዘፍነው የሱን ዘፈን ነበር። ያኔ ትርጉሙንም ባላውቀው በጣም ነበር የምወደው። ምክንያቱም የዜማ ቅላጼው፣ አጨዋወቱ፣ የዜማ ምርጫ ሁሉ የተለየ ሰው ነበር። እኔ ባደግኩበት አካባቢ ሸክላ ሲወጣ የበረከት ለእኔ ትልቅ በቃ በዓል ነበር የሚመስለኝ። ከዛ እያደጉ ከመጣሁ በኋላም ዘፈኖቹን ሰማ ነበር። እንግዲህ ያው ስናድግ ደግሞ ኦፒኒየናችን ይቀያየር የለም። ያም ቢሆን ለበረከት መንግስትአብ ችሎታና የጥበባዊ ስራ የማይቀየር ፍቅር ነው ያለኝ። እኔ አስመራ ከመሄድ በፊት ኤርትራን የማውቀው በበረከት ዘፈን ነው። በኋላ ትርጉሙን ስታውቁት አንዳንዱ በተለያየ ጎራ ነበር። እናንተ እንሄዳለን ስትሉ እኔ ደግሞ አትሄዱም ከሚሉት ውስጥ ነበርኩና አቆርደት ሰኔ መሬት ኮብኮባ የሚል ዘፈን ነበረው። ብዙዎቹ ዘፈኖቹ በተለይ ደግሞ አይነ ኮከብ ጸረራ ወርቅ ሚሌኒ የሚለው ዘፈን ውስጥ ምጽዋ ሂድ ተናፈስ ጉርጉሱ አብርሃምስ የሚል ዘፈን አለ። ግን ያም ሆኖ ሄጄ ጉርጉሱንም መጽዋንም ለማየት በቅቻለሁ። የመጀመሪያ ግን ያስተዋወቀኝ በረከት ነበር እና በጣም ታላቅ ሰው፣ በጣም የተሟላ የጥበብ ሰው በረከት መንግስትአብ በዓላማው እኔ ብስማማው ባልስማማው በዓላማው ጸንቶ የሚያምንበትን በረሃ ድረስ ገብቶ የሚፈልገውን አሳክቶ ያለፈ ሙሉ ሰው ነው። እኛ በዛም በዚህም ብዙ ተገዳደልን አይደል? እግዚአብሔር የተሻለውን የሰላም ጊዜ ያምጣልን ብዬ እመኛለሁ። በእውነት ነው የምላቸው። አሁን እኔ ድሮ ልጅ ሆኜ አቆርደት ተሰኔ መሬት ኮከባ የሚል ዘፈን ደግሞ አለ። እነዛ ሁሉ እኔ የልጅነት እንትኖቼ ናቸው። በኋላ ያው የትግል ዘፈን ነው ምናምን አሉ። በኋላ ያም ሆነ እሱን ያስተዋወቀ እሱ ነው እና ይሄ ሁሉ ያልፋል። አሁን ያለው ትኩሳት ይበርዳል። ከዚህ በኋላ የሚመጣው የሰላም አገር ሆናል። እናንተም እኛም ሰላም አግኝተን በተለይ ደግሞ እንደ በአንድ ምሳሌ ብሰጣችሁ በትግሉ ወቅት በረከት በእናንተ ሳይድ ሆኖ ጥላሁን በዚህ ሳይድ ሆኖ ዘፈኑ በሁለቱም ጎራ። ጥላሁን የሞተለት የዛሬ 16 ዓመት መጀመሪያ ሀዘናቸውን የገለጹት ፕሬዚዳንት ኢሳያስና በረከት መንግስትአብ ናቸው እና ትልቅ አክብሮት ያለቀን ያን ዕለት የተሰማኝ ስሜት ቀላል አይደለም። አሁን እንደ በረከት እንደ ጥላሁን አይነት ሰዎች ቢኖሩ ወደ ሰላም የሚያመጡን በቃን የሚሉ እዛ እዚህ መጥተው የሚያስማሙን ትልቅ አርቲስቶች እንዲፈጠሩ ምኞቴ ነው። ያኔ ታዲያ እኔ መድል ባገኝ እንደ ድሮ አስመራ ሄጄ እንዳደረኩት ሀራይ በአርክስ ተከታተልቲ ፕሮግራምና በመጀመርታ ብሽመን ብሽናይ በኢራን ቲያትር ሰዋታይ ምናምን እያል በአውራ ደስ ይለኛል። ያ ቀን እንዲመጣ ጸልያለሁ። የምችለውን አደርጋለሁ። በረከት ነፍስን ይማረው፣ ቤተሰቦቹን መጽናናት ይስጥልን። ያኔ ክብረት ያበልና ታማኝ